የካም የ20 ዓመት ከዋክብት ስውሩ እስረኛ በራሪ ልቦችና ፍቅር ሲመነዘር ሰለሞን ቦጋለ ከተወነባቸው ፊልሞች ጥቂቶቹ ናቸው። ማህደር አሰፋ በቅርብ ከሰራቻቸው ፊልሞች አማላዩና ሼፉ ይጠቀሳሉ። ሁለቱ ተዋንያን ካም ግሎባል ፒክቸርስ የክብር ሽልማት ካበረከተላቸው 6 ተዋንያን መካከል ናቸው። የተጠቀሱት ፊልሞች በካም ግሎባል ፒክቸርስ ከተዘጋጁና ፕሮዲዩስ ከተደረጉ ፊልሞች ይጠቀሳሉ። ድርጅቱ 20ኛ ዓመቱን ምክንያት በማድረግ በፊልሞቹ ላይ ልዩ ተሰጥኦ ላሳዩ ተዋንያን ሽልማት ሰጥቷል። በወደ ገደለው ፊልም ላይ ለተወነው ኪሮስ ኃይለሥላሴም ሽልማት ሰጥቷል። አማኑኤል ሀብታሙ በአማረኝ ፊልምና የትናየት ታምራት በፍቅር ሲመነዘር የክብር ሽልማት ተበርክቶላቸዋል። ካም ግሎባል ፒክቸርስ ከ1987 ዓ.ም ጀምሮ የነበረውን ጉዞ ለመዘከር ግንቦት 19 ቀን 2007 ዓ.ም በዋሽንግተን ሆቴል ባዘጋጀው መርሃ ግብር ላይ ተዋንያኑ የካም የምንጊዜ ምርጥ ተዋንያን ተብለዋል። በፊልም ዘርፍ ብዙም አልሰራሁም፣ ላለፉት 31 ዓመታት በኪነ ጥበብ ለሀገር ለህዝብና ለመንግስት አገልግያለሁ። ከወርሃዊ ደሞዜ ባለፈ ግን ምንም አልተደረገልኝም። አንድ ፊልም ሰርቼ በካም መሸለሜ ለልጆቼ ቅርስና መታሰቢያ ይሆናል። ሽልማቱ ከገንዘብና ከሹመት በላይ ነው በማለት ነበር ኪሮስ ስሜቱን የገለጸው። ኪሮስ የካም ግሎባል ፒክቸርስ ማኔጂንግ ዳይሬክተር የሆነውን ኪሩቤል ተስፋዬን አባት ሳይጠቅስ አላለፈም። ቀድሞ በአቶ ተስፋዬ አማካኝነት ሲኒማ አድዋ ውስጥ ፊልም የሚመለከቱበትን ዘመንም በትውስታ አውስቷል። ሰለሞን በበኩሉ መሰል ሽልማቶች በኪነ ጥበብ ባለሙያዎች ላይ አደራ ይጥላሉ ብሏል። ሽልማቶች የተሻለ ስራ እንድንሰራ ያነቃቃሉ፣ ያበረታታሉ በማለትም ገልጿል። በፍቅር ሲመነዘር ላይ ከሰለሞን ጋር የምትተውነው የትናየት በመሸለሜ ክብርና ኩራት ተሰምቶኛል ብላለች። ማኔጂንግ ዳይሬክተሩ ኪሩቤል ድርጅቱ አሁን ያለበት ደረጃ እንዲደርስ የላቀ አስተዋጽኦ ያደረጉ ተዋንያን ከፍተኛ ቦታ እንደሚሰጣቸው ተናግሯል። በአተዋወን ብቃታቸው በተመሰገኑና ከምንም በላይ የተጣለባቸውን ኃላፊነት በሚወጡ ውድ የሀገራችን ባለሙያዎች የጋራ ጥረት አሁን ያለንበት ደረጃ ደርሰናልም ብሏል። ኪሩቤል ለሪፖርተር እንደገለጸው በድርጅቱ በሚሰሩ ፊልሞች ላይ የሚሳተፉ ተዋንያንን ለማበረታታትና ምስጋና ለማቅረብ ሽልማቱ ተዘጋጅቷል። በቀጣይ ከተዋንያን በተጨማሪ በካሜራ በድምጽና በተለያዩ ዘርፎች ያሉ ባለሙያዎችን እንደሚሸልሙ አስታውቋል። ድርጅቱ በተለይ ከ1983 እስከ 1997 ዓ.ም በአዲስ አበባ፣ በድሬዳዋ፣ በደብረ ብርሃንና በሐረር ከ2000 በላይ ተማሪዎችን በቪዲዮግራፊና በፎቶግራፍ ማሰልጠኑን በመጥቀስ ለሲኒማው የራሳቸውን አስተዋጽኦ እያበረከቱ እንደሚገኙ ይናገራል። በተደጋጋሚ ከሚስተዋሉ የአስቂኝ የፍቅር ፊልሞች በተለየ ድራማና የወንጀል ፊልሞችን በመስራት የዘውግ ልዩነት እንደፈጠሩ ያምናል። በ2000 ዓ.ም የተሰራውን በራሪ ልቦችና በ2005 ዓ.ም ለእይታ የበቃውን ወደ ገደለው ፊልምን ጠቅሷል። ወደ ገደለው ከታዋቂዋ የወንጀል ጽሑፎች ደራሲ አጋታ ክሪስቲ የተወረሰ የትርጉም ስራ ነው። ከካም ግሎባል ፒክቸርስ ጋር በጥምረት ከሰሩ ባለሙያዎች በተጨማሪ በሲኒማው ላሉ ሌሎች ሙያተኞች ሽልማት የመስጠት እቅድ እንዳላቸው ኪሩቤልን ጠይቀነው ነበር። እሱ እንደሚለው የድርጅቱ ቀዳሚ ትኩረት ከነሱ ጋር በጥምረት የሚሰሩትን ባለሙያዎች ማበረታታት ነው። ባለሙያዎችን አወዳድሮ ሽልማት የመስጠት ኃላፊነት የፊልም ማህበራትና የባህል ቱሪዝም ሚኒስቴር እንደሆነ ገልጿል። በ2004 ዓ.ም ሼፉ የተሰኘ ፊልም ያዘጋጀው ድርጅቱ ቁጥር 2ቱን ሼፉ ፊልም ሰኔ 1 ቀን ተመርቆ በተለያዩ ሲኒማ ቤቶች ይታያል። ፊልሙ 4 ተከታታይ ክፍሎች ያሉት ሲሆን ከዚህ በኋላ በየ2 ዓመቱ ለእይታ ይበቃሉ። ኪሩቤል ለሪፖርተር እንደገለጸው በሼፉ ተከታታይ ፊልሞች ላይ ከሚተውኑ ተዋንያን መካከል የተመረጡት ህንድ ሀገር የሚገኘው አኩስቲክ ዲጂ ዲዛይን ትምህርት ቤት እየላከ ስልጠና ይሰጣቸዋል። ህንድ የሚገኘው የድርጅቱ አጋር ትምህርት ቤት የተማሪዎቹን ግማሽ ወጪ ይሸፍናል። ቀሪው በካም ግሎባል ፒክቸርስ ይሸፈናል። የትምህርት ዕድሉን የሚሰጡት በፊልሞቹ ከሚተውኑት መካከል የላቀ ብቃት ላላቸው እንደሆነም ተናግሯል። ልምድ ካላቸው ሀገሮች ተሞክሮ መማር አለብን። ትምህርቱ ለእውቀት ሽግግር እንዲሁም ለባህል ልውውጥ መንገድ ይከፍታል ሲልም ገልጿል። ከዚህ ቀደም ሲኒማቶግራፈር ኢብራሂም ካሳ የ3 ወር ስልጠና እንዲወስድ ወደ ትምህርት ቤቱ እንደተላከና ቀጣዩ ተማሪ ከሼፉ 2 እንደሚመረጥ ጠቁሟል። ሼፉ 2 የተጻፈው በቢኒያም ወርቁ ሲሆን አዘጋጁና ፕሮዲውሰሩ ኪሩቤል ነው። በፊልሙ ተስፋዬ ገሰሰ፣ ደሳለኝ ኃይሉ፣ የትናየት ታምራትና ሌሎችም ተውነዋል።